ሰላም ጤና ይስጥልኝ የሀገሬ ልጆች ውድ ኢትዮጵያውያን ውጫዊ የሰውነት ክፍሎች በአፋን ኦሮሞ ምን እንደሚባሉ ከፋፍለን እንመለከታቸዋለን። በዛሬው ትምህርታችን ከአንገት በላይ ያሉ የሰውነት ክፍሎችን እንመለከታለን። ራስ በአፋን ኦሮሞ መታ ነው የሚባለው። መታ ራስ፣ ቡቄ መታ የራስ ቅል ስከል በእንግሊዝኛ፣ ደበሳ ወይም ሪፌንሳ ጸጉር ሄር ማለት ነው። አዳ ግንባር ፎርሄድ ማለት ነው። አዳ ጉራ ጆሮ ነው ኢር። ኢጃ አይን አይ። ፉላ ፊት ፌስ ማለት ነው። ፉላ ፉኛን አፍንጫ ማለት ነው። ኖዝ ቃዋ ፉኛኒ የአፍንጫ ቀዳዳ ኖስትሪል ማለት ነው። ቃዋ ፉኛኒ። መዲ ጉንጭ ነው ቺክ። አፋን አፍ ነው ማውዝ ማለት ነው። ሂዲ ከንፈር ማለት ነው ሊፕ። ኢልካን ጥርስ ኢልካን ቲዝ ማለት ነው። አረባ ምላስ ታንግ ማለት ነው። እንግዲህ ልዩ ልዩ አጠራሮች ለአንዳንድ አካላት ሊኖሩ ይችላሉ። ድድ ኢዲዲ ወይም ኢርጋ ሊሆን ይችላል። አረበጢቃ እንጥል ዩቡላ ሁባ የሚልም አለ። ቀርሴ አገጭ ነው ሸንጎበት ቺን ማለት ነው ቺን። ቀርሴ ሞርማ አንገት ነው ሞርማ አንገት ይሆናል ማለት ነው። ስለዚህ መታ ራስ ነው። ቡቄ መታ የራስ ቅል፣ ደበሳ ወይም ሪፌንሳ ጸጉር፣ አዳ ግንባር፣ ጉራ ጆሮ፣ ኢጃ አይን፣ ፉላ ፊት፣ ፉኛን አፍንጫ፣ መዲ ጉንጭ ነው። አፋን አፍ፣ ሂዲ ከንፈር፣ ኢልካን ጥርስ፣ አረባ ምላስ ነው። ቀርሴ አገጭ ነው። ሞርማ አንገት ይሆናል ማለት ነው። የዛሬውን ትምህርት በዚህ እንጨርሳለን። ነገት